ሰላም እንዴት ናችሁ ቤተሰብ? ከቅርብ ጊዜ ወዲህ ዜድ አርካይቨር በጣም እያስቸገረ መሆኑ ይታወቃል። የተለያዩ ጌሞችን ዳታ ፋይላቸውን እና ዌብ ፋይላቸውን ማስተካከል አልቻልንም። ብዙም እየደረሰኝ ነው እና እኔንም እያዛገኝ ነበር። እስካሁን የተለያዩ ስራዎችንም እንትን እያለብኝ ነበረ። እንደምትመለከቱት አሁን እዚህ ጋር ሆነ የፊፋ እንትን ነበረኝ ዳታ ነበረኝ ግን ማስተካከል አልቻልኩም ነበር እና አሁን መፍትሄ ተገኝቶለታል የዚህ ነገር ታሳያችሁ። እነዚህ ነገሮች በጣም ያስቸግራሉ። በዚህ ብቻ አይደለም ማስተካከላችሁት እንዲመቶ 100 ላይ ስታክ የሚሆነው ነገር አለ። በጣም ሲያዝገኝ ነበር፣ ሰሞኑ ሲያሰቃየኝ ነበር። እንደምትመለከቱ ነው ያኛው ችግር በሺዙኩ አፕሊኬሽን ተፈታስል፣ ይሄኛው ደግሞ አሁን መጥቷል። እንዲ 100 ላይ ስታክ ይሆናል። በቃ ከዚህ በኋላ ምንም አይገለብጥም። እንዲሁ ውሎ ሊያድር ይችላል፣ መጠበቅም አይቻልም። እና ከዚህ በኋላ በቃ የሚሆን አይመስለኝም። በዚህ አርካይቨር ሌላ አፕሊኬሽን ሌላ ጸድ አፕሊኬሽን አግኝቻለሁ ከዚህ አርካይቨር ውጪ፣ እሱን አውርደን እንሞክረዋለን ማለት ነው። እንዴት እንደምታስተካክላችሁ አሳያችኋለሁ በዛሬ ቪዲዮ። አፕሊኬሽኖቹን ለማውረድ ወደ ፕሌይ ስቶር ትገባላችሁ ወይንም ቴሌግራም ቻናል ላይም ለቅላችሁ ይችላል። ነገር ግን አፕዴት አድርጉት ምናምን ብሎ ሊያስቸገራችሁ ስለሚችል በቀጥታ ከፕሌይ ስቶር ብታወርዱት አሪፍ ነው። እሺ የመጀመሪያው አፕሊኬሽን ሰርች ማድረጊያው ጋር ገብታችሁ EX ፋይል ማናጀር ብላችሁ ትጽፋላችሁ። በዚህ መልኩ ከጻፋችሁ በኋላ ሰርች ታረጉታላችሁ። እናም ፊት ለፊት ላይ የሚመጣላችሁን አፕሊኬሽን ኢንስታል ትሩታላችሁ። 40 ሜጋባይት ነው። ሌላ አፕሊኬሽን እንዳትሳሳቱ፣ ይሄንን ማውረዳችሁ እንዳረሱ። እና ሁለተኛው አፕሊኬሽን ደግሞ ወጣትሉና ድጋሚ ሰርች ባሩን ነክታችሁ IADB ይሄንን ጽፋችሁ ሰርች ታረጋላችሁ። ይሄ ልክ እንደ ሺዙኩ አፕሊኬሽን አይነት ነው፣ ግን ለዚህኛው ፋይል ማናጀር የሚሰራ ነው። ይሄንንም ኢንስታል ታረጉታላችሁ። እናም እነዚህ ሁለት አፕሊኬሽኖች ኢንስታል ሆኖ እስከሚያልቁ ድረስ በትዕግስት መጠበቅ ነው። ብዙም ያን ያህል አይደሉም። ይሄ 3 ሜጋባይት ነው፣ ይሄኛው 40 ሜጋባይት ነው። ያልቃል ወዲያው። እንደምትመለከቱት ሁለቱም አፕሊኬሽኖች ወርደውልኛል። ይሄኛውም ወርዶልኛል። እናም በመቀጠል እንወጣና ከፕሌይ ስቶር ፋይል ማናጀሩን በቅድሚያ እንከፍተዋለን። ይኸውና ፋይል ማናጀሩ እንከፍተዋለን በቅድሚያ እሱ እንደዚህ አንዳንድ ፐርሚሽኖች ሊጠይቃችሁ ስለሚችሉ አብሩለት። አሎ ከዛም እንደምትመለከቱት ይሄንን ይመስላል ፋይል ማናጀሩ። እንደ ሌሎች የስልክ ፋይል ማናጀሮች ነው። ነገር ግን ይሄኛው አሁን በአሁኑ ሰዓት እየሰራልን ያለው ይሄ ነው። የተለያዩ የዋናውን የቀፎንና የሚሞሪ ካርድም ካላችሁ እዚህ ጋር ማግኘት ትችላላችሁ። ስቶሬጅ የሚለው ጋር እዚህ ጋር ማግኘት ትችላላችሁ። ፎሙ ይሄኛው ነው። ኢንተርናል ስቶሬጅ እዚህ ጋር አለላችሁ ማለት ነው። የስልካችሁ ነው ይሄ። ሌላ ሚሞሪ ካላችሁ ይመጣላችኋል እዚህ ጋር። እናም እንደምትመለከቱት ነው አሁን እዚህኛው ላይ እንደገባን በቀጥታ አንድሮይድ ዳታ ውስጥ ፋይሎቹን መገልበጥ አንችልም። እንደ መጀመሪያ ዜድ አርካይቨር ይዘጋል። አይፈቅድልንም። በቀጥታ ማስተካከል ያሉብን ነገሮች አሉ። ከዚህኛው እንወጣና ከፋይል ማናጀሩ እንወጣና ወደ አወረድነው አፕሊኬሽን እንገባለን። IADB ወደሚለው ማለት ነው። ወደዚህ እንገባና እዚህ ውስጥ ጋይድ አሉ። መጀመሪያ ጋይዱንም ያያችሁ መስራት ትችላላችሁ። ነገር ግን እኛ አሁን የምናደርገው ምንድነው ሁለተኛ ላይ እዚህ ጋር ፔሪንግ የሚለውን ነካዋለን። እዚህ ጋር ፔሪንግ የሚለውን ከነካ ነው በኋላ ኖቲፊኬሽን ኦፕሽንስ የሚላል እዚህ ጋር እሱን ነካውና ኦን እናደርግለታለን እዚህ ጋር ኖቲፊኬሽኖቹን። ከዛ እንመለሳለን። ከዛ እነዚህን 3 ስቴፖች ይሰጣናል። ከላይ አንደኛ አለ፣ ሁለተኛ፣ ሶስተኛ አለ። ቅድሚያ ምንድነው የምናደርገው ዲቨሎፐር ኦፕሽን ውስጥ እንገባለን። ከዛ እሱን ነካዋለን። ከስር ዲቨሎፐር ኦፕሽን የሚለውን ውስጥ ከገባን በኋላ ወረድ እንልና ዲቨሎፐር ኦፕሽን ካላበራችሁ ሲቲንግ ላይ ቢልድ ነምበር የሚል ፈልጋችሁ 7 ጊዜ ነው 8 ጊዜ ነክታችሁ ዲቨሎፐር ኦፕሽን በቅድሚያ ማብራት ይኖርባችኋል። ካበራችሁ ግን በቀጥታ እንገባና ውስጥ USB ዲበጊንግ የሚል አለ። እሱን ከጠፍቶ ከሆነ እናንተ ጋር እናበረዋለን። ይጋበሩታል እንደምታዩት። ከዛ ከስር ደግሞ ዋየርለስ ዲበጊንግ የሚል አለ። ይሄም ማበራው ማጠፋው ማለት ነው ይሄኛው። እሱን እናበራውና አንድ ጊዜ እንነካዋለን። ከዛም በኋላ ውስጥ ስንገባ እንደዚህ ተደርድረው እናገኛቸዋለን። እዚህ ጋር መጨረሻ ላይ ፔሪንግ ዲቫይስ ዊዝ ፔሪንግ ኮድ የሚል አለ። እሱን አንዴ እንነካዋለን።
ከዛም ይሄንን አንዴ ስንነካው ከላይ ኖቲፊኬሽኑ ጋር እዚህ ጋር ስቶፕ ሰርቺንግ የሚለው ወደ ኢንተር ኮድ የሚቀየራል እናንተ ጋር ወይንም ኖቲፊኬሽን ይመጣላችኋል ኢንተር ኮድ የሚል እዚህ ጋር ኢንተር ኮድ የሚል ከመጣ ቀጥታ ይሄንን ኮድ እዛ ላይ ታስገባላችሁ። ነገር ግን እኔ እንደምትመለከቱት ከዛም እዚህ ጋር ኮዱ ብቻ መጥቶ ኢንተር ኮድ የሚለው ካልመጣላችሁ እናንተ ጋር አንዴ ትወጡና ወደ አፕሊኬሽኑ ትመለሳላችሁ። ከዛም በቀጥታ ኢንተር ኮድ የሚለው ይመጣላችኋል። ወይንም እንዲም ካልመጣ ገብታችሁ እዚህ ጋር ፔሪንግ ዲቫይስ ዊዝ ፔሪንግ ኮድ የሚለውን ትነኩታላችሁ። ከዛ ኮዱ ሲመጣ እዚህ ጋር ኢንተር ኮድ የሚል ይመጣላችኋል ማለት ነው። ይሄው እዚህ ጋር ኢንተር ፔሪንግ ኮድ የሚል አለ። ከዛም እነዚህን ቁጥሮች እዛ ላይ ታስገባላችሁ 44 61 35 የኔ ይለያያል 44 61 35 44 61 35 ይሄንን ኮድ ትልኩለታላችሁ። ከዛም ፔሪንግ ሰክሰስፉል ይላል እዚህ ጋር እንደምትመለከቱት ማለት ነው። ፔሪንግ ሰክሰስፉል ብሏል። ተመልሳችሁ ትወጡና ወደ አፕሊኬሽኑ ትመለሳላችሁ ትገባላችሁ ወደ ዋናው አፕሊኬሽን። ከዛም ትወጡና እዚህ ጋር ስታርት IADB የሚለውን ትነኩታላችሁ። ከዛም ትንሽ ትጠብቃላችሁ። ከዛ ስታርት ያደርግላችኋል IADB ኢዝ ራኒንግ ይላል። ይኸው እዚህ ጋር ስታርት ጀምሯል ማለት ነው። አሁን በቀጥታ ወደ ፋይል ማናጀራችን ሄደን ፋይሎቹን ማስተካከል ነው። ከዚህ በኋላ ዋይፋይ ያስፈልገንም ይሄን ካስተካከልን በኋላ ኦፍላይን ነው ፋይል ማናጀሩ። እዚህ ውስጥ እንገባና እንደምትመለከቱት እዚህ ጋር ከላይ መቀየር እንችላለን። ሎካል ሆም ማድረግ እንችላለን ወይንም 3 ነጥቧን ነክተን እዚህ ጋር ስቶሬጅ ኢንተርናል ስቶሬጅ የሚለውን መንካት እንችላለን። ወደ ፋይሎቻችን ይወስደናል። ከዛም እንደምትመለከቱት አሁን አንድሮይድ ዳታ ውስጥ ገባ ሁሉንም ፋይሎች ያመጣልናል። እንደዚህ የፈለጋችሁትን ፋይል እዚህ ውስጥ ኮፒም ከትም ማድረግ ትችላላችሁ። ለምሳሌ አሁን እኔ ቅድም በዚህ ዳርካይቨር የሞከርኩትን ፋይል እዚህ ጋር ኮፒ ለማድረግ ልሞክር። ኤክስትራክትም ማድረግ ትችላላችሁ በዚህ ወይንም ዚህ ዳርካይቨር ኤክስትራክት ስለሚያደርግ በዚህ ዳርካይቨር ኤክስትራክት አድርጋችሁ በዚህ ኮፒ ማድረግ ትችላላችሁ። ከዛም እንዲህ ማርክ አድርጋችሁ በኋላ ከስር ምርጫ ያመጣላችኋል። ሪኔም ዲሌት ከት ኮፒ የምትለዋን ትነኩታላችሁ። ከትም ከፈለጋችሁ ከት ማድረግ ትችላላችሁ። ከዛም እዚህ ጋር 3 ነጥብ ነክታችሁ ኢንተርናል ስቶሬጅ አንድሮይድ ዳታ እዚህ ውስጥ የምትፈልጉት ፎልደር ውስጥ መገልበጥ ነው። ይሄው እንደምትመለከቱት አሁን እዚህ ላይ ገለብጠዋለሁ። የፊፋ ጌም ነው እንደምትመለከቱት ይሄው መገልበጡን ጀምሮልኛል። ቶታል 2 GB ከምናምን ስለሆነ አይደለም እየጨመረ ነው። ቆይ ይሄንን ጨርሰና ትንሽ ጊዜ ወስዶ መገልበጡን ይጀምርልኛል ማለት ነው። ቶታሉን አጣር እንደምትመለከቱት ፋይሎቹን ኮፒ ማድረግ ጀምሮልኛል። አጠቃላዩ 7.47 GB ስለሆነ ብዙ ስለሆነ ይቆያል ማለት ነው። እዚህ ጋር ግዴታ ቁጭ ብላችሁ መጠበቅ ይኖርባችኋል። ትንሽ ያስቆያችኋል ግን ኮፒ አድርጎ ይጨርስላችኋል ማለት ነው። የዜድ አርካይቨር ችግራችንን በዚህ መልኩ መፍታት እንችላለን። ወይም እዚህ ጋር ሃይድ የሚለውን ነክተን ደብቀን ሌላ ነገር ማድረግ እንችላለን። እሱ እንትን እያለ ማለት ነው። እናም በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ እና ሰብስክራይብ ማድረግ እንዳረሱ። ቻው።